አለሙ እንዴ ሰለሞን እንኳን አደረሰ። ምን ጥቅም አለው መድረሴ? በስማም በላንተ ምን ነው? ተው እንጂ አለሙ፣ ሰው ለሰው መልካም ባደረገ ጀርባውን በሚመታበት ዘመን እንኳን አደረሰ። አይ ይሄ ሁሉ ባበደልከኝ ገንዘብ ነው አይደል? አይገርምህም? ሰው ሲያጣ ነው ለካ ሁሉ ነገር ፍንት ብሎ የሚታየው። አይደለም እኮ በዓል ስለደረሰ ደሞዜን እኮ ለቤተሰቦቼ ልኬ ነው። የኔ ቤተሰቦች በዓል አያምራቸውም? ለምን አያምራቸውም? ያምራቸዋል እንጂ ያምራቸዋል። አለሙ እንደዛ ከሆነ ስልክ ባለማንሳት ከኔ ጋር የአይጥና የድመት ጨዋታ ከመጫወት ገንዘብ ይስጠኝ። እሺ በሚቀጥለው ደሞዜ ልስጣ። ቶሎ እንደምትመልስልኝ ተናግረህ ነበር የተበደርከኝ፣ ግን ይኸው ደጅ ያስጠናኝ ነው። ከሌለኝ ምን ማድረግ አለብኝ? ምን ማድረግ እንዳለብህማ የምታውቀው አንተው ራስህ ነህ። ዛሬ ግን ገንዘቤን ካልሰጠኝ ችግር ይፈጠራል። እሺ ነግሬሃለሁ። እሺ እስከ ማታ ኬትም አምጥቼ እሰጣለሁ። ታገሰኝ። ማታ እሰጥሃለሁ። ነግሬሃለሁ። ታገስ። እንኳን አደረሰህ። ሽብርቅ ብለህ ዓመት በዓልን መስላል። ፊትህ ግን ሀፍ ነገር ነው። ከደስታውም ከሀዘኑም እንዳይቀርብኝ አይነት ነገር ይመስላል። ያበደርኩን ገንዘብ አልመለስክም፣ ስልክም አላነሳህም ብሎ አይጥ ብሎ ሰደበኛ። ምንድነው እሱ እንደዚህ የሚያካብደው? እንኳን ሰው ሀገር ይበደር የለ እንዴ? ነበረኝ እኮ በዓል ስለደረሰ ለቤተሰቦቼ ገንዘቡን ልኬው እኮ ነው። ቶ በቃ ትጨናነቀስ ብለህ ትከፍለዋለህ። ምንም የሚያሳስብ እኮ አይደለም። ዛሬ ካልሰጠሁት ማታ ሰክሮ መጥቶ የተከራየውበትን ግቢ በጥብጦ ሊያስባረኝ እኮ ነው። ወይኔ ዓለም። ቆይ እቤት ውስጥ ለችግር ጊዜ ምናምን ብለህ ያስቀመጥከው ወርቅ ምናምን የለም? የምናስይዘው እየቀለድክብኝ ነው እንዴ? መጣሁ። ጠብቀኝ። እንዲህ አይነት ሀብት እያለኝማ አልቸገርም። አለሙ ተው፣ ችግር ያልፋል። ተው የለም ያዘው። በንዴት እንደዚህ አይነት ውሳኔ ውስጥ አትግባ። ችግር የለም ያዘው። ይህን ቴሌቪዥን ሽጠና ጠብቀኝ። ስራ መግባት ስላለብኝ ነው። እሺ እርግጠኛ ነህ? አዎ እርግጠኛ ነኝ። ከመቼውም በላይ እርግጠኛ ነኝ። ከወሰንኩ ነው። ቀልድ አላውቅም። ለማ ቼክ እንዳትቀበልሽ በጥሬ ብር ብቻ። እሺ በበዓል ቲቪ ማን እንደሚገዛ ፈጣሪ ያውቅ። እኔ ግን እሞክርልሃለሁ። በቃ ንብረት እያለኝማ አልቸገርም። አይኖ ቅርጼ ይበላሻል ምናምን የለም። በደንብ ነው የምበላው። ያው እንደተለመደው አያቴ ጋር ሄዳለሁ፣ ምሳዬን በላለሁ። ከዛ አገልግል ትቋጥርልኛለች፣ እሱን ይዤ ወደ ቤት ሄዳለሁ። 3 ቀን ሙሉ እንግዲህ እግሬን ሰቅዬ እሱን እያሞኩ መብላት። አረ ምን ሐሳብ አለብኝ? ሐሳቤን ትቼ ስራ ምናምን የለ፣ በቃ ቁጭ ብዬ መብላት ነው። ምን ችግር አለው ታዲያ? ባልየውም ሲመጣ እማዬ ጋር ወስጄው በሷ ዶሮ ነው በዓል የሚያከብረው። አረ ከዛ ባለፈ ቤት ውስጥ ድግስ ካማረው ራሱ መደገስ ይችላል። እኔ ቁጭ ብዬ ተጋባዥ እንግዳ ነው መሆኑ። በየኔ ቆንጆቻ ደውልሻለሁ። እንኳን አደረሰ። እንደው በህይወትሽ ግን የሚያማክርሽ ሰው አለ? ምን ነው? አይ እንዲሁ ሳይሽ ዘብረቅ ያለብሽ ይመስለኛል። ባልሽንም ባያትሽ እጅ ነው ለመመገብ ሐሳብ ያለሽ? ምን አለበት? የማዬ ዶሮ እኮ እንዴት እንደሚጣፍጥ። ለዚህ እኮ ነው የሚያማክርሽ ትልቅ ሰው ያስፈልግሻል ያልኩሽ። እኔን የምትመክረኝ ተፈጥሮ ናት፣ ማዘር እርስ። እሷ ከሁላችንም በእድሜ ታላቅ ስለሆነች ብዙ ልምድ አላት። እሺ የተለያየ ነው ችግራችን። ለማንኛውም እንኳን አደረሰሽ። እንዴማ እባክህ ልጅ እንደዚህ ሆነ እንዳይህ አልፈልግም። ምንድነውማ? ቢቸግረን ቲቪውን ምን ነው ልጅ?
ምን ነው በዓልን እንደ ቤታችን እንውላለን። ቴሌቪዥን ግን አትሽጥ። ይሄ ቴሌቪዥን እኮ የኛ አይደለም። እና የማን ነው? ሌብነት ጀመርክ እንዴ? አረ ተረጋጊማ። የዓለሙ ቴሌቪዥን ነው። እንዳሰራለት ፈልገው ልኮኝ ነው እንዴ? በልሽ ማታ በጊዜ ተመለስ። እሺ። ግን እኮማ የኛ ቴሌቪዥን እኮ ቦርጫሙ ነው። እንደዚህ አይነት እኮ አይደለም። አይ ልጄ ቴሌቪዥን መሆኑን ብቻ ነው ያየሁት። በልሂድ። እሺ። ሰላም ሰላም፣ እንኳን አደረሳችሁ አድማጮቻችን። ተወዳጁ የህይወት መንገድ ፕሮግራማችን እነሆ ጀምሯል። ዛሬ እንግዲህ ሁለት በዓል ነው አብረናችሁ የምናከብረው። ፕሮግራማችን አንደኛ ዓመቱን መያዙ የዘንድሮን በዓል እጥፍ ድርብ ያደርገዋል። አሌክስዬ ዛሬ ለአድማጮቻችን ምን ይዘን እንደመጣ ንገራቸዋ። ዛሬም እንደተለመደው የመወያ ርዕስ አንስተን ከአድማጮቻችን ጋር የምንወያይ ይሆናል። በተጨማሪም በዓሉን ምክንያት በማድረግ ለአድማጮቻችን ሽልማት ያለው ጥያቄ አዘጋጅተናል። ኦ ምንድነው ሽልማቱ? በበዓል ድግስ ኪሳቸው ለሳሳባቸው አድማጮቻችን የ10,000 ብር ሽልማት ይዘን መጥተናል። በጣም ደስ ይላል። እንግዲህ አድማጮቻችን እየደወላችሁ ተሳተፉ። ከዛ በፊት ግን ኪስህ ነው የቅርብ ወዳጅህ የሚለውን ሙዚቃ አድምጠን እንመለሳለን። መልካም በዓል። በበዓል ቀን ኪስ ነው ወዳጅ የሚል ዘፈን ምን ችግር አለው? ምን ችግር አለው? ችግር የለውም፣ ግን በበዓል ቀን ሞቅ ያለ ዘፈን ቢሆን ይሻላል ብዬ ነው። አላየህም? ደስ የሚል ክሊፕ ሰርተውለት ሰብሰብ ብሎ ሲጨፍሩ ሲበሉ በጣም እኮ ነው ደስ የሚለው። እንደውም እውነቱን ልንገርሽ፣ አንድን ዘፈን ለማድነቅ በምስል ማየት አያስፈልግም። በቴሌቪዥን አየሽው አላየሽው ልብሽ ላይ ገብቶ ቁጭ የሚል ከሆነ ቁጭ ይላል፣ የማይል ከሆነ ቁጭ አይልም። አሌክስ ሰላም ነው? ስሚ፣ ቴሌቪዥን እኮ የመጣው አሁን ነው፣ አሁን በቅርብ ነው። ከዛ በፊት የሰው ልጅ የሚገናኘው በድምጽ ነበር፣ በሬዲዮ። አሌክስ ደህና ነህ? ጤነኛ ላልመስልሽ እችላለሁ፣ ግን ብታውቂ ከማየት ይልቅ አእምሮን የሚያሰፋው መስማት ነው። ማየት ሊጥ ያደርጋል፣ ሊጥ። ኦኬ። እንዴት ናችሁ? ሰው ወደ እናንተ ጋር ጠቁሞኝ ነው። ፉግር መሰልኳችሁ እንዴ? ቴሌቪዥን የሚገዛ ብዬ ሳጠያይቅ እናንተ ጋር ልከውኝ ነው። ያስከውን ነው? አዎ፣ ጽድት ያለ ቴሌቪዥን ነው። መንደር ሆናለች ዓለማችን የተሰኘላት ቴሌቪዥን እቺ እኮ ነች። ስንት ኢንች ነው? 32። ምን ነው እንዴ? መስኮቲውን ቲቪ የማይታወቅ ኢንች በመጣበት ዘመን 32 ኢንች ትላለህ? ለመሆኑ ስንት ነው ይባላል? 4 ትልቁ ነው። 4 ትልቁ? ትንሽ አታፍርም? ድፍረት። ስማ፣ እኔ ያንተ አይነት ድፍረት ቢኖረኝ ኮንትሮባንድ ነበር የምነግደው። መላውን ስለፈለኩት ነው እንጂ ከዛ በላይ ሙካ ያወጣል። ይኸውልሽ ብራዘር፣ ቲቪ የሚያወጣው የአራት ጃምቦ ዋጋ። ነይ እዚህ ደቅ በይና እንልቀቅብሽ። አንቺም ቴሌቪዥኑን ጃባ ብለሽ እንሄዳለን። ነይ። እየቀለዳችሁ ቢኖር በጣም ነው የምትገርሙት። ግን ይኸውልሽ ልዋሽ ስታገኚ በደህና ሳፋ ለውጪው። ሙዚቃችንን ሰምተን ተመልሰናል። ምስል ከሳችሁ ነው ሙዚቃ ሐሴት እንዳደረጋችሁበት እሙን ነው። የዛሬው መወያያ ርዕሳችን ምንድን ነው? የዛሬው የመወያያ ርዕሳችን የብዙ ሰዎች ጩኸት ነው። ጩኸት ስትል ብዙ ሰዎችን ያስፋለ ጉዳይ የምናነሳ ይሆናል። እሺ፣ ጉዳዩ ምንድን ነው? የበዓል ብድርና ጣጣው በሚለው ርዕስ ላይ እንወያያለን። ሰዎች ለበዓል በሚበደሩት ብድርና ባለመክፈላቸው በሚደርስባቸው ጫና ላይ እንወያያለን። አበዳሪዎችስ ምን አይነት አቋም ሊኖራቸው ይችላል የሚለውንም እናነሳለን። ጥሩ። አንድ አድማጭ መስመር ላይ እንዳለ ቴክኒሻናችን እየነገረን ነው። ሄሎ፣ ብድር እንከፍላለን ያላችሁት? የምን ክፍያ?
በሱቅ በር ላይ የሮጥኩ ሳልፍ ድንገት ሰምቼው ነው። ማንም በል ከየት ነው? አትሌቱ እባላለሁ። አትሌቱ ለየት ያለ ስም ነው። አዎ ከአበዳሪዎቼ ለማምለጥ ሰሯሯጥ ነው ይህን ስም ያገኘሁት። የበዓል ብድርና ጣጣው በሚለው ርዕስ ላይ ምን ሀሳብ አለ? ጣጣውማ እኔ ላይ በዛ እንጂ ለገና የተበደርኳቸው ሰዎች ይኸው እስከ ፋሲካ እያሯሯጡኝ ነው። ያበደሩኝንም ሳልከፍል በልብ ድካም ድፍት ልል ነው። እንደዛ ከሆነ አለመበደሩ አይሻልም? በዓልን ማክበር አለብኛ። እንዴት ይኖራል ታዲያ? አይዞን ወንድሜ፣ አሁንም እየሮጥክ ነው እንደምታዋራን? አይ ከመንገድ ደበቅ ብዬ ቆሜያለሁ። የሚያሸልም ጥያቄ አለ እንዴ? አዎ አለም። ምን መሰለ ጥያቄው? ማየ ድረሽ ወይኔ ደረሱብኝ። በቃ ቻው። አድማጫችን ከመስመር ወጥቷል። ከአበዳሪዎቹ ካመለጠ ደግሞ በመመለስ ጥያቄው ላይ እንደሚሳተፍ ተስፋ እናደርጋለን። አበዳሪዎቹ ትንሽ ዘግይተው ቢደርሱበት ኖሮ ብራቸውን ይዘው የመሄድ እድላቸው ሰፊ ይሆን ነበረ። ማንኛውም አድማጮቻችን የኢዮብን እሮጣለሁ የሚለው ሙዚቃ ሰምተን እንመለሳለን። አየር ላይ በሰው ታላግጫለሽ። በዓልና ብድር የተያያዘ ነው። ሰው መበደሩ ምንም ክፋት የለውም። እምልህ ቤቱን ለማሟላት ሲል ብዙ ሰው የሚያደርገው ነው። ችግሩ እኮ መበደሩ ሳይሆን በኋላ ለመመለስ ማጣፊያው ማጠሩ ነው። ለሱም ቢሆን መፍትሄ አይጠፋም። ይኸውልህ ትንሽ ለመተማመን እንዲሆን የሆነ ነገር አስይዞ መበደር ነው። መቼም ግን ባለው ጊዜ ብድሩን ባይመልስስ ምን ይደረጋል? ያው እንግዲህ ያስያዘውን ዕቃ ወደ ፍራንክ ቀይሮ ሰውየውን ማሰናበት ነዋ። እርሶ እንደዛ ያደርጋሉ ማለት ነው? አዎ መቼም ለነፍስ አይደለም አበድረው። አራጣ አበዳሪ ኖት እንዴ? እሱን ቃል እንኳን አልወደውም። ፈጥኖ ደራሽ ብትለኝ። እኔ የምልህ ግን አለሙ፣ አራጣ አበዳሪዎች ጣት ይቆርጣሉ የሚባለው እውነት ነው? አይቆርጡም ሰብሪና። እንዳትቀሰቀስ። እጅ ወደ ላይ ቀኝ ወደ እጅ ወደ ላይ ተባልካል። ሁለቱንም እጅ ነው የተባልከው። አንተ ደግሞ ሁለት እጁን እንዴት ነው የሚያነሳው? ዕቃ ይዞ ታዲያ በአንድ እጁ መፈክር የሚያሰማ ነው የሚመስለው። አታዩ? አንተ ግን ሰው ሰልባጅ ልብስ ይሸጣል፣ ሰልባጅ ቴሌቪዥን። ከባድ የወንጀል ምድብ ነው። ተጨማሪ ኃይል ላስጠራል። አረ የምን ኃይል ነው? ማን አውርዳለ እጅን? ጓዶች፣ እኔ ሰላማዊ ሰው ነኝ። ቸግሮኝ ነው የምሸጠው። ዝበሌ ሰላማዊ ሰው መንገድ ላይ ዕቃ አይሸጥም። ጭራሽ ሙሉ ቀን ሙሉ ፕሮግራም በሚተላለፍበት በበዓል ቀን እኔስ ባይቸግረኝ በበዓል እንከራተታለሁ። ቲቪን ቁጭ አድርገውና ጫማን አውልቀው። እንዴ ለምን? ምን አደረኩ? ለማምለጥ ብትሮጥ ቀይ ወጥ በበላ እንጀት ያንተን አሏሯሩት። እሺ በ1979 የተከበረው የትንሣኤ በዓል ላይ ለየት የሚያደርገው አንድ ምክንያት ነበር። ምንድን ነው? እቺ ሲሰማና ቃታለን በእናት እንሸልማለን ብላችሁ ተሰክሱንና መልስ የለ ጥያቄ ባናታችን ተለቁብናላችሁ እንዴ? አድማጫችን ከመስመር ወጥቷል። እንዳያችሁት እንግዲህ ሽልማቱን የመስጠት ያህል ነበር እንግዲህ እየጠየቅነው። እንዳያችሁት አልመለሰውም። 1959 ሲሪየስሊ ከመፈንቅለ መንግስት ጋር ታገናኘው ነው ያልኩትን እንኳን መድገም አልቻልሽም። 1979 ነው ያልኩት። whatever ምን አይነት ጥያቄ ነው? የድሮ ወመዘክር እኮ የተቋቋመው ለማንበብ ነው። ነበብ ታሪክ ተሰንዶ ተቀምጧል። እኔ ደግሞ እንደ ጋዜጠኝነቴ መፈልፈል ግዴታዬ። ሁሉም በአቅምና በልክ መሆን አለበት። አዎ ሁሉም በልክ መሆን አለበት። በዚህ አጋጣሚ ቤታችሁ ለሞላ መበደር ለማያስፈልጋችሁ እንኳን አደረሳችሁ።
እንደው ካልሞላና መበደርም ለሚያስፈልጋችሁ በአቅማችሁ ተበደሩ ነው የኔ መልእክት። አድማጮቻችን ፕሮግራማችን ወደ መገባደዱ ደርሷል። በቀጣይ እስከምንገናኝ መልካም በዓል እያልን እንሰናበታችኋለን። መልካም በዓል። እኔ ሐሳቤን ሰብስቤ ስራዬን እሰራለሁ። አንቺ ሐሳብሽን ሰብስበሽ ቢ። እሺ? ኦ ቴንክ ዩ አሌክስዬ። መልካም በዓል።